ኡስታዝ አቡ ሃይደር በእስላም መዝናናት እንዴት ይታያል የሚል ነገር መጠየቅ ይፈልጋሉ። ምክንያቱም ብዙ ጊዜ ሰዎች እስላምን ጭምት በቃ የሆነ ሶላት ብቻ እንዲ ሲሪየስ አድርገው ነው የሚያዩትና በእስላም መዝናናት የለም ወይ? ሌሎች ሃይማኖቶች ሙስሊሞች ብዙ አይዝናኑም አይነት ስሜት አላቸው። ምናልባት ሰዎች ለመዝናናት የሚሰጡት ግምት የሚሰጡት ተረጓሜ ስለሚለያይ አንዱ መዝናናት አድርጎ የወሰደውን ሌላው እንደ ጭቆናና እንደ መከፋት አድርጎ ሊያየው ይችላል። አንዳንድ ወንድሞች አሉኝ በጣም በመተናደድና በመተበሳጭ ሰዓት ምንድነው የምታደርገው ስለው የሚለቀው አብዛኛው ሰው ተኛለህ ነው የሚለው። ካልበላው አይለቀኝም የሚል ሰው አለ። በጣም ከበላው ይለቀኛል እዝናናለሁ እስቲምታዕ ማደርገው ስበላ ነው የሚል ሰው አለ። እንግዲህ ይሄ ማለት የሰዎች ፍላጎት የሰዎች ገለጻ ለአንድ ነገር የሚሰጡት ትርጉም የተለያየ ነው። እኛን ሙስሊሞችን ምናልባት መዝናናትን አታውቁም ወይ ከመዝናናት የተገለላችሁ ነው የሚሉን ለፍሪደም ለነጻነት የሰጡት ትርጓሜ ልቅ ከመሆኑ የተነሳ ነው። አዎ በርግጥ ግድቦች ነን። የተገደብነውም ደግሞ በመጠኑ ሊጠቅመን በሚችል መልኩ ነው። ጌታ አላህ በቁርአኑ ወብተጊ ፊማ አታከ አላሁ አዳር አልአኺራ በሰጠሁህ ኒዕማ የመጨረሻውን ዓለም ፈልግበት አለ። ዋና ግብህ አኺራ መሆን አለበት። እውነተኛ መዝናናት አኺራ ነው። ረሱል ሰለላሁ ዐለይሂ ወሰለም አልዓይሹ ዐይሹል አኺራ ብለዋል። ኑሮ ማለት የአኺራ ኑሮ ነው። አንደኛ ዘላለማዊ ህይወት ነው በጀነት አላህ ከነሱ ያደርገን። ሞት የለም። ዘላለማዊ ደስታ ነው፣ ሀዘን የለም። ሁሌም ጤንነት ነው፣ በሽታ የለም። ሁሉ ጊዜም ጫወታ ነው፣ ወጣትነት ነው። እርጅናና ረብሻ የሚባል ነገር የለም። ስለዚህ ትክክለኛ እስቲምታዕ የጀነት ነው። ያንን ለማግኘት በዱንያ ላይ የተወሰነ መስዋዕትነት መክፈል ያስፈልጋል ነው። እንደዛም ሆኖ ግን አየቱ ቀጥሎ ምን አለ? ወላ ተንሰ ነሲበከ ሚነ ዱንያ ከዱንያም ድርሻህን እንዳትረሳ አለ። ለዒባዳ ተፈጥረሃል ማለት አላህን መገዛት አለበት ማለት 24 hours 24 ሰዓት ሙሉ ዒባዳ ላይ ቁጭ በል ማለት አይደለም። ቀድሞውንም የምትችለው አይደለም። መሰለን ጌታችን አላህ በቀን ስንቴ ነው ሰላት ያዘዘን? 5 ነው። አንድ ሰላት 10 ደቂቃ ይፈጃል ካለን 5 ሰላት ስንት ነው? 50 ደቂቃ 10 ደቂቃ ዝም ብለን እንጨምር 60 ደቂቃ አንድ ሰዓት ማለት ነው። አንድ ሰዓቱን ለኔ ስጡኝ ከ24 ሰዓት 23ቱን እኮ እናንተ ተጠቀሙ እያለ ነው። እኛ እንድንዝናናበት ነው የተፈቀደው። ገደብ ነው የተበጀው በእስልምና። መዝናናት ሲባል እህቴ ሂጃቧን አውልቃ ተራቁታ የጌታዋን ትእዛዝ ጥሳ ባህር ላይ እንድትሆን አይደለም። ከነፓንት ከነጡት መያዣ ሌላው ተራቁቶ እዚህ መቀመጥ መዝናናት አይደለም። ለጊዜው ሊመስል ይችላል። የነፍስያ ባሪያ ሆነናል። ነገ አላህ ዘንድ ዋጋ ያስከፍላል። ታዲያ አላህ ዘንድ ዋጋ ካስከፈለ ምንድነው መዝናናት የሚባለው ትርጉሙ? ገደቡን እንድንጥስ አልተፈለገም። እኔም አንተም የተፈቀደልንን ያለባበስ ስርዓት ጠብቀን በንግግርም ቁጥቦች ሆነን የምንሄድበትን ቦታ ሐራም የማንፈጽም ከሆነን ምንድነው ታዲያ? እንደውም አንተ ካልተጠቀምክ ማን ይጠቀም? አላህ በቁርአኑ ያለው هو الذي خلق لكم ما في الارض جميعا በምድር ላይ ያለውን ሁሉ እኔ ላንተ ፈጥሬዋለሁ እኮ ነው ያለው አላህ ሲያናግርህ። ምን ልታረግበት? ልትጠቀምበት። እየበላህ መዝናናት ትችላለህ፣ እየጠጣህ መዝናናት ትችላለህ። ተፈጥሮን እያየ ባህሩ ላይ እየሄድክ የአላህን ተፈጥሮ እያየ ተዝናና። እኔን ግን አትርሳኝ ነው ያለው። እኔ መሆኔን ወቅና ፍጻሜው ላይ አመስግነኝ። እኔም በጠራው ሰዓት ለጥሪ አክብረህ ስገድልኝ። ከዛ ወደ ሀጃ ትመለሳለህ። ድጋሚ ስጠራህ ናልኝ ነው ያለው። ስለዚህ እስልምና መዝናናትን ፈቅዷል፣ ገደብ ግን አበጅቷል። እናንተ እንደፈለጋችሁት ሳይሆን እኔ እንዳዘዝኳችሁ ነው ያለን አላህ። ሐታ ዒባዳም እኮ መዝናናት ነው በአንድ በኩል። ሰላትን መስገድ እኮ ሰላም አለው፣ አይጨንቅም። ምን ነው ኳስ ስትጫወት 90 ደቂቃ ላይ ታች ስትል አንደኛ መውደቅ አለ፣ መመታት አለ፣ ላበላብ መሆን መድከም አለ። ሰላት አንድ ስፍራ ላይ ቆመህ ነው ጌታ የምታመሰግነው፣ መድከም የለ መዝለል የለ። ስለዚህ ዒባዳን ራሱ እንደ መዝናናት ካየነው ረሱል ሰለላሁ ዐለይሂ ወሰለም ቢላልን ይጠሩትና ወቅቱ ሲደርስ ያ ቢላል አሪሕና ቢሰላህ በሰላቱ እንደውም ረፍት ስጠን ነው ይሉት የነበረው ከሰላት አሰርፈን ሳይሆን። እና ሰዎች እስልምና መዝናናት አያውቁም የሚሉ ተሳስተዋል። ምናልባት እንኳን መባል ካለበት ሙስሊሞች አያውቁም ይበሉ። ላናውቅ እንችላለን ዲኑን ካልተማረን። ዲኑን ከተማርን ግን እንዴት መዝናናት እንዳለብን ኢስላም አስተምሮናል። ስለዚህ ይሄው አሁንስ እየተዝናናን አይደል? አው በሐላሉ ነው። አሁን ሌሎች ቢሆኑ ኖሮ መጠጥ ይምጣ ይሉ ነበር። ላላ ሰክራ ትገባለህ ባህር ውስጥ። ማን ነው ያለው? ስትዝናና አንተን በማይጎዳህ ነው ያለው። ወተት መጠጣት እንችላለን፣ ውሃ መጠጣት እንችላለን። ወደ ኸምሩ ምን ወሰደን? አጅነቢ ሴቶችን ካልቀላቀሉ ማይሆንላቸው አሉ። ላላ አይሆንም አለ። ሚስትህን ግን ማምጣት ትችላለህ አንተ አጅነብይ በሌለበት ሌላ ወንድ አጅነብይ አጠገቧ ካልሆነ። አንድን ነገር አላህ ሐራም ሲያደርግ ሐላሉንም በጎን እየፈቀደ ነው። ስለዚህኛ መዝናናትን የምናየው ምዕራባውያኖች ባሳዩን መንገድ ሳይሆን ጌታ አላህ በፈቀደልን መንገድ ነው። እኛ መለኮታዊ መመሪያ አለን ነው። አልহামዱሊላህ